ኃጢአት ያስለቅሰናል? እስከ መቼ አጋንንት ያስለቅሰናል? እስከ መቼ ችግር ያስለቅሰናል? እስከ መቼ ረሃብ ያስለቅሰናል? ዛሬ ሃሌሉያ! ትፈልጋለህ? ስልጣን ትፈልጋለህ? የበላይ መሆን ትፈልጋለህ? መንደርህን መግዛት ትፈልጋለህ? ሰፈርህን መግዛት ትፈልጋለህ? ሃሌሉያ! ኃይል ስትሞላ ባለስልጣን ትሆናለህ። ያው አሁን ሌላውን ነገር ተውና እስቲ ይሄን ነገር ብቻ እመን። ጌታ ሆይ ዛሬ ሳትሞላ አታውጣኝ በል እስቲ። ነገ ታየዋለህ። ዝም ብሎ የጌታ ባሪያ ነኝ በማለት አይደለም። ያንን ሙላት በዚህ ሙላት ያንን ስል ይገባሃል። ያንን የሰፈርህን፣ ያንን የጓዳህን፣ ያንን የመንደርህን፣ ያንን የስራህን፣ ያንን የንግድህን፣ ያንን የትምህርት ቤትን፣ ያንን የመስሪያ ቤትን ሃሌሉያ! ያንን ሙላት። ለዚህ ነው ለኤፌሶን ሰዎች መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ብዙ ቦታ በመኪና የበላይ ትሆናለህ፣ በእውቀት የበላይ ትሆናለህ፣ በቤት የበላይ ትሆናለህ የሚባል ስብከት አለ። እኛ እሱን ስብከት አንቀበልም። እኛ በመንፈስ ቅዱስ ሙላት የበላይ ትሆናለህ። ዓለም በክፋት የምትሞላው የቴክኖሎጂ ለውጥ ለማምጣት የሀገር እድገት ለማምጣት አይደለም። በክፋትና በአመፅ የምትሞላው ይሄንን የጽድቅ ወንጌል ለማጣመም ነው። አንተ የጽድቅ ጠላት፣ የዲያብሎስ ልጅ የቀናውን የጌታን መንገድ ከማጣመም አታርፍም። ዛሬ በእውነት ዛሬ እዚህ ጋር መንፈስ ቅዱስ ወርዶ ዛሬ ቤተ ክርስቲያኔን እወዳለሁ። ቤተክርስቲያኔ በጠየሙሴ መሪዎቼን አባቶቼን እወዳለሁ። አንዱባየ ማሰጋ ኖረ ነው ለወጋ በጠየሙንሳ ለእነሱ ያለኝን ከቢሾፕ ደጉ ጀምሮ ያለኝን ትልቅ አክብሮት እገልጻለሁ። እንሰራ ነብሾ ደጉ ታይሰሞና አርኛ የእግዚአብሔር ሕዝብ እናንተንም እወዳለሁ። መገኑ ተቃቂት ነው ረኪነ ነው በጠየሙነ ትልቅ አክብሮት ትልቅ ፍቅር አለኝ። ለዋ ያረኝና ለዋ በጥል ነው። እግዚአብሔር ስለ ሁሉ ይባረክ። ወሙንኩረ መገኑ ማሰሙ ከአርብ ዕለት ጀምሮ በጣም ስንባረክ ቆይተናል። አርበታ ባሪያናንፈ ለወገ ማሰማ ከሽኖሞ አሁን ወደ መጨረሻው መተናል። ጣጣቦማ ጣባሰተ ድራዳገ ነውሞ ያ የበረከት አምላክ እየጨመረ ነው የሚሄደው። አቶቶ መገኒ ጋር ለደረጃ ያረነውከ በረከታችን ጨምሮ እንወጣለን። አቶቶ ገኒ ጋር ለጥኔ አፍኔ ለንዳነ ዛሬ በዚህ ሰዓት የእግዚአብሔርን ቃል እንዳቀርብ ይህን እድል የሰጡኝን የእግዚአብሔርን ሰው ቄስ ደረጀን እግዚአብሔር ይስጥልኝ ይላል። መገኑ ቃለ በያምሮተነ ያነፋቂን ረገስ ደረጀ ነው መገኑ ወይ ጌታ ኢየሱስ ይባረክ። ወጥቶ ኢየሱስ ማሰሙ ሲያመስግን እንቀበል። ገላንተ ሆነ ነው ባል ገላንተ ኢየሱስ ማስከሙ ኢየሱስ ወጥ በታስ ነው ኢየሱስ አይርሞይ ና በመካከላችን አሙ መረረኝ ከራ ኢየሱስ ኢየሱስ አረፈ ጋፋስ ነው ባል እግዚአብሔር ይባረክ። መገኑ ገላተሞ እግዚአብሔር ይናገረናል። መገኑ ጮራንቂ እግዚአብሔር ያስተምረናል። እሺ ሮሲሳን እስካሁንም እያስተማረን ነበር። አጋን ሮሲሳት ነው ቄው አሁንም አኖ እኔ ትንሽ እናገራለሁ እሱ ብዙ ይሰራል የሚል እምነት አለ። አንሽ የመጨሩ ሞሮ እሳት ያላሽ ወረሎ ሳይታው አማና ነው። እግዚአብሔር ይባረክ። መገኑ ገላተሞ ኤፌሶን ምዕራፍ 5 ላይ ያለውን ቃል እናወጣለን። ኤፌሶን ፖሊሽን ተተና መገኑ ቃል ፖሽነሞ የዚህ ኮንፈረንስ መሪ ቃል ነው። ተነ ኮንፈረንስ ራ መሰጋንቾ ቃሌት ከዛ ቃል ተነስተን አኩ ቃሌ ሱንፌ አንዳንድ እግዚአብሔር ቃሎች እናያለን። ብተ መገኑ ቃሌ ሶካላት ነው። ቁጥር 15 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን ኪሮቶና አንተታና ሀቶ ገኑ ኖሬ ገደኪና ገኑ ኖክ ገደኪኪኒ እንዴት እንድትመላለሱ በጥንቃቄ ተጠበቁ። ኢቶ ሚልስናሮ ቆሮቦት ያጋ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። በሩባ ቡሸተና ድሮወደ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ኮንረሞቲቹ ፈጆማ ኢክቶሮ ዋተኪና ጎወታ ኢክትኖ
መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። አያኑ ወመኪና ወይን ጠጅ ተወኒ ጎሪሮት ድብጅ ነው። ክብር ለኢየሱስ ይሁን። አርኝ ማገን ይከረ የትምህርት ርዕስ ሩስቺያ ኦሚ በኃይል ቅባት ዘመኑን መዋጀት የሚል ወልቃ አፍሪዮ ወልቃ ተቡሪ ኮነ ድሮ ወጥ ነው ይታ ስለ ዘመን መዋጀት ትናንትናም በሰፊው ማብራሪያ ተሰጥቶናል። ድሮ ወጥ ነው ወገራ በለው ነው አላቀዶ ይመገሩ ቃዲሮን ሶሞ ስለ ክፋት ስለ ዘመኑ ክፋትም ደግሞ ምን እንደሆነ መነሻው እግዚአብሔር ዓርብ ዕለት መግቢያ ላይ ነግሮናል። ድሮን ሸማ ከተሮ ሄቶተሮ ኦሚ ባራ አርበተ ባራ መገሩ ቃሊ ጮሪው ዛሬ የመጨረሻ ዘመኑን የምንዋጅበትን አንድ ነገር ከእግዚአብሔር ተቀበለን እንወጣለን። ተጨ ኮነ ድሮ ወጥ ነው ጎርመርቾ ጮቆ ድሮ ወንደ ሞሞ መገረኝ እንደነፉለ የኃይል ቅባት መለኮታዊ ስልጣን በጣም አስፈላጊ ነው። ወልቃ ቢሎ ቡሪ መገኑ ጀማንተ ይገው ለወዲ ያሲሳ ትናንት ቢሾፕ ደጉ ከዚህ ጋር የተያያዘ ነገር ሲናገሩ ነበር። ብሮ ቢሾፕ ደጉ ኮኒ አመዳሚው ጮኒ ለወገሩ ሲንሳን ነው። ቀጥሎም ቢሾፕ ዘኪዮስ ከኃይል ጋር የተያያዘ ነገር ሲናገሩ ነበር። ቢሾፕ ዘኪዮስ ነው ወልቃ ተለለ መዳሚው ጮ ሱን ፈጥረናን ዛሬ ጠዋት ደግሞ እህታለሚቱ እንደዛው ሲናገሩ ጀስት ወደ ፕሮግራም ነው ማማን ከተለሚቱ ነው ፕሮግራም ይጮ አንድ ጥማት እንዳለ ውስጤ ላይ ይመላለስ ነበር። ምት ጎሮ ግዶ ያን ነው አገዳ ወራራንታይ ነው አደራ እግዚአብሔር ባያልፈን ዛሬ መገኑ ሰራ ጎመከሮቴው በእውነት እንደመጣን ባንመለስ ደንቆ መገን ያላል ተጋው አንድ ነገር በህይወታችን ቢከናወን ምት ጮይ ግዶን ከኮም እግዚአብሔር ይባረክ። መገኑ ገለታሙ ሰው በተፈጥሮ ማኑ ከለቀማ ሙሲ የሚጎድልና የሚሞላ ሆኖ ነው የተፈጠረው። ያዋና ወሚው አይከት ከለቀሚው ወቁድሮያት የሚጎድል ነገር አለ፣ ታስቆይኖ የሚሞላ ነገር አለ። ወማስቆይኖ ቅድም ላይ ለምሳ ጎድሎ ነው የወጣን ወና ወርባተ ሁሉም ወይት አሲሴና ከት ሁሉም የስጋችን ነገር ማለት ነው። ማለክ ረካቸው እንደገና ደግሞ ማታ ይጎላል። ቆላ ወሮ ነው ሲሳን እንደገና ደግሞ ነገ እንደዛ ደግሞ ጠዋት ደግሞ ይጎላል። ጋአኑ ሶዶን አቶ ሲሳን አእምሮ በእውቀት ይሞላል። እገኖ ቡቄ ከገነ ተወጣው መንፈሳዊ ነገር መንፈሳዊ የነፍሳችን ነገር ደግሞ በሰማይ ጸጋ ከሰማይ በሚለቀቁ ነገሮች እየሞላ ይሄዳል። አያና ሙጨኖ የሚዳኑ ቀቶት ኤልቶ ሀጥኖ ግዶን ከወጣ ዳልቅታ አንደኛ ተሰሎንቄ ምዕራፍ 3 ላይ አንድ ቃል ላንብብ። ወሚቱ ተሰሎንቄ ሲፎሊሾና ምትቃል ነበር ፊታችሁን ልናይ ቁጥር 9 ይሮን ሰተያናም በእምነታችሁም የጎደለውን ልንሞላበት አመናኛና ተዮረ ወንሸተኒ ሌሊትና ቀን ከመጠን ይልቅ እየጸለይን አሸነ በራ ቢቆሊን ውጭኔ በአምላካችን ፊት ከእናንተ የተነሳ ስለምንደሰተው ደስታ ሁሉ ቢሊንከል ባንክ ነከለውን ያጊብነ ሙአጊር ወሙንኩ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን ይላል። መገኖ ከነከለ ቁርካታ ሂቶስነ መገገለታ ወይነ ሙሩና ደራሲሳስ ይደያ የጎደለኝን ነገር ሙላኝ የምትሉ ሰጥቶቻቸው ተዮቸ ወንሽ ከናሪ ማጌሻት እውነት አይችልም ኢየሱስ ይዳዳላ ኢየሱስ ይችላል። ዳዳው ችግሩ ብትይማላ አያስፈልገኝም የሚል ነገር ሙሉ ነኝ የሚል ነገር ካለ ብትይማላ አነርዳሲሳ ያኒ ወማ ያናው ጉመሮ በሞላ ነገር ላይ ምንም ነገር ሊገባ አይችልም። ወሚዮቹ ያረጋጋል ነው ያስፈልገኛል አነራሲሳ ጎደሎ ነኝ አንጤኖሙ ሙላኝና ወንሽ አውጣኝ ከዚህ ጉባኤ ካልን ወንሽ ፑሽ የተነሰው ቢዳርስ ሁሉን ሙሉ የሆነ አምላክ አለ። ወምሩ ወሚዮስ ቢል ነው እግዚአብሔር ይባረክ። መገኑ ገለታሙ ሐዋርያው ጳውሎስ ለኤፌሶን ሰዎች ሲናገር ሐዋርያው ጳውሎስ ኤፌሶን ማንረጭረ መንፈስ ይሙላባችሁ ይላል። አያኑ ወሚዮ ዘመኑን ለመዋጀት መንፈስ ይሙላባችሁ ይላል። አያኑ ወሞዴ እንግዲህ ሰው በተለያየ ነገር ይሞላል። አንቹ በባጥለጠነ ወማው በሐሳብ ይሞላል፣ ለተነ ወማው በክፋት ይሞላል። ወንሽተነ ወማው ማቴዎስ ወንጌል ምዕራፍ 23 ቁጥር 27 ላይ በክፋት ተሞሉ ይላል። ማቴዎስ ለሚያስተነ ነው ወንሽተ ወጥቱ ያለው ሮሜ ምዕራፍ 1 ቁጥር 29 ላይ ደግሞ በሐሜት በማንሾካሾክ ተሞሉ የሚል ቃል አለ። ሮሜ ተርሚኖስ ተያና ሄኖት ያሻማት በበቀጮ ነው ወጥቱ ያ እንደዚሁ ደግሞ ሰው መንፈስ ቅዱስ ይሞላል። ሐቁ የሚጋር ነው ማን ቁላዋያኒ ነው ማው ሃሌሉያ ሃሌሉያ። ይሄንን ዘመን ለመዋጀት ወነድሮ ወጣቴ የኃይል ቅባት በእናንተ ህይወት እንዲንቀሳቀስ ወጣተ ቡሪ ከነመሬሮ ነከነግዶረ መንፈስ ይሙላባችሁ። አያኑ ወሞዴ ማን ነው አሜን የሚል ጮክ ነው? አያኑ እኮና አሜን ያ እግዚአብሔር ቢረዳን ዛሬ ነው መገኑ ካላተ ገደ
እንደገና ተሞልተን እንደገና መንፈስ ቅዱስ ውስጣችን ገብቶ ያልተለማመነውን ነገር እንደገና በሕይወታችን አይተን የምንወጣበት ኮንፈረንስ ይሆናል። እዚህ መሞላት የሚፈልግ ብቻ እጁን ያሳያል። ክብር ለኢየሱስ ይሁን። ይሄ እጅ በእውነት ከወጣ የሚሞላ አምላክ አለ። ሃሌሉያ ሃሌሉያ። ኤፌሶን ምዕራፍ 3 ቁጥር 16ንም ላንብብ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና እርዝመቱ ከመታወቅም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ቁላወቱ ለዶር ሐላላተና ጥቅሞጀ ሎፓቴ አለነውረ የሎፓቴ ማጀሽ በጥልና አቶቱ ነው እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ ማገኖጮ ኢማወቅ የሚልጌሻ ይልትነ ወጥትና ይገደዩ። ክብር ለኢየሱስ ይሁን። አረግ ማገን ከረክ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ ዮሐንስ ልትተናለታና ወንጌል እንደዚህ የሚል ቃል አለ። ተቆያኑ ቃል ነው። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና እስቲ የኔ አምላክ ኢየሱስ ሙሉ ነው የሚል ሰው ብቻ ሃሌሉያ። ሙሉ ነው የምትሉ እስቲ ሙሉ ነው መሙላት ይችላል። ሙሉ ነው። የጎደለህን ነገር የጎደለሽን ነገር የጎደለኝን ነገር በዚህ ሰዓት ከዛ ሙላት ተቀብለን ሙሉ ነው የኔ አምላክ የሚል ሰው ካለ ተሞልቶ ይወጣል። እኛ ክፋት አንሞላም፣ አመፅን አንሞላም። እኛ የምንሞላው መንፈስ ቅዱስ ነው። ሃሌሉያ። ሉቃስ ወንጌል ምዕራፍ 24 ቁጥር 48 ላይ ከላይ ኃይል እስክትለብሱ በኢየሩሳሌም ከተማ ቆዩ፣ አትውጡ፣ በጠላት ፊት አትቁሙ፣ መጀመሪያ ተሞሉ። ሳትሞሉ አትውጡ። ምናልባት ያልተለማመድነው የመንፈስ ቅዱስ ኃይል ዛሬ ይወርዳል የሚል እምነት አለኝ አባቶች። የእግዚአብሔር መንፈስ ሙላት ላይ እምነት፣ ቅንዓት፣ መነሳሳት ይጠይቃል። ዛሬ ሳትሞላኝ አልወጣም የሚል ሰው ካለ እንቅልፍን፣ ድንዛዜን አባሮ ይጠባበቅ። አንድ ተሞልቶ የሚወጣው ኃይል አለ። መገኑ ያኒ ወማስራ ወንቺ ሐስራ ፍላጎቴ ጉጉቴ ሄረሲዳስ አካባቴ ወመሞዬ ተጣስራ ወንቺ ሙግቾ ቀራ ምትመተ ግዶራ ያዳሲንሳና አመረተ ግዶዬ አኑ ወመሞዬ እግዚአብሔር ለልጆቹ መገኑ ወሰስራ የስልጣኑን ጉልበት ያስቀመጠው መንፈስ ቅዱስ ሙላት ላይ ተሾትስ ወልቃይ ወረቦሽሽ ነው ያኑማት ቁላው ያኒ ወንቸተ ነው። ያንዳንዱ ሰው ባለስልጣን ሆኖ መንደሩን
ሰፈሩን አካባቢውን ሁሉ ገዝቶ የበላይ ሆኖ ለመኖር የፈለገ ሰው ዛሬ እግዚአብሔር አንተን ባለስልጣን አድርጎ ለማኖር ያስቀመጠው የስልጣኑን ጉልበት የመንፈስ ቅዱስ ኃይል ላይ ነው። ማንቹ ጠራዱባ አኒ ሮርቻ ተሻናከሙ ያኖ ሄሮ ኦሊስራ አካባቢስራ ቁጭምስራ መናበስራ አሊጃይ ተራስሮ ኩላዋያን ወሚሊ ሮረ ወምለ ተባሰ ፑላሲሳስ የሚሰጥበት ምክንያት በዘመኑ ላይ ያለውን የክፋት አሰራር የአመት አሰራር በሙሉ ተቆጣጥሮ የበላይ ሆኖ እንዲኖር ነው። ወማ በርካተሎ ወነድሩ አነሎ ሰማኖረ ሀኩ ለካሲሮን ሂደራና ሀኩረ ሎረ ለለራስሮ ኩላዋያን ወልቃይ ወማሲሳስ ማን ነው ዛሬ እኔ ሃሌሉያ እዚህ እርኩሰት ባለበት ምድር ላይ አጋንንት ሟርተኛ መተተኛ ባለበት ከተማ ላይ የበላይ ሆኜ እርኩስ ነገርን በሙሉ ሃሌሉያ ተቆጣጥሬ እኖራለሁ የሚል ማን ነው? አይቲ ኩዳ ተነያነ ባቴ እርኩሰተ በትዳው ድሪያና ቀርሳ ድሪያና አሊጃይተ ሮርቻተ ኩላዋያኒ ቀርሳይተ ሂደረ ቦያኖ አየትካው እስከ መቼ ኃጢአት ያስለቅሰናል? እስከ መቼ አጋንንት ያስለቅሰናል? እስከ መቼ ችግር ያስለቅሰናል? እስከ መቼ ረሃብ ያስለቅሰናል? ዛሬ ሃሌሉያ መሞተኛ ቀሩብልሽ እንተ መሞተኛ ይቡብልሽ ሻናንተ መሞተኛ ምትመብልሽ ሻና ሄደሞ ተዋኒ ቀርያ ሁለረሞ ትፈልጋለህ? አስራ ስልጣን ትፈልጋለህ? ተሾተስ የበላይ መሆን ትፈልጋለህ? መንደርህን መግዛት ትፈልጋለህ? ሰፈርህን መግዛት ትፈልጋለህ? ሃሌሉያ ሃሌሉያ ኃይል ስትሞላ ወልቀተው ባለስልጣን ትሆናለህ። ሮርቻይካ ያው አሁን ሌላውን ነገር ተውና እስቲ ይሄን ነገር ብቻ እመን። ጌታ ሆይ ዛሬ ሳትሞላ አታውጣኝ በል እስቲ ነገ ታየዋለህ። ከላይ ወለህነ ተራጉርተ ሮርቻይካ ስንቶሮ ባለስልጣና ከስንቶሮ ሞተቻያ አነራ ወለር ድርግም የገቷና ኩላዋያኒ ወልቃይ ወይሽ አንድ አባት ዛሬ በልሳን ሳይናገር አይወጣም። ዛሬ አንድ ኃይል ወርዶ ሃሌሉያ ምታንኖ ምተሉበኖ ታደራሻይ ሃሩቃይ ጨዱኪ ኩላዋያኒ ወምቱኪ ድፉልጣ ትናፍቁ እኔ ግን በጣም እመኛለሁ። ኩኒ ለወቅ ያስሳት ሐዋርያት ሥራ ምዕራፍ 13 ላይ አንድ ቃል ላንብብ። ሐዋርያት ፖሊሽ ተራስታና ምትቀለም ምዕራፍ 13 ላይ ፖሊሽ ተራስታና ቁጥር 6 ጀምሬ ነው። ለክረ ሱፈናበ ደሴቲቱንም ሁሉ እስከ ጳፋ በዞሩ ጊዜ ግድቾን ጳዱጋ ጋንገራታቡ ያነራ በርስያስ የሚሉትን ጠንቋይና ሐሰተኛ ነቢይ በርሳስና ካቡት ኪላንቾና ካፓንቾ መሳላንቾ የሆነውን አንድ አይሁዳዊ ሰው አገኙ። ሚቶኪዮ ሄዶ አይሁዳዊ ተመንጮ እርሱም አስተዋይ ሰው ከሆነው ሰርጊዮስ ጳውሎስ ከሚባለው አገረ ገዥ ጋር ነበረ። ኮበገሽ ሰርጊዮስ ስትናው አትበተለ ነው ማንቸለ ጣዱስም ይህም በርናባስንና ሳኦልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። በርናባስና ሳኦልን ስበቆለጎቼ መገኑ ቃለ መጥሻ ቆምስራሲ ጠንቋዩ ግን ኤልማስ እኛስ ስትናው ኪላንቾ ካይ ስሙ እንዲሁ ይተረጎማል። ሱስተጎት ይደማውና አገረ ገዡን ከማመን ሊያጣምም ፈልጎ ተቃወማል። አተ ኮበገሽ ማንቸ ኮነ ቃለ መጥሻ ተሆለረየ ሾክ ሸራሞኩር ጳውሎስ የተባለው ሳኦል ግን ጳውሎስ ያማ ሳኦል ካይ መንፈስ ቅዱስን ተሞልቶ ሁላው አያኒ ሆሜ ትኩር ብሎ ሲመለከተው ቡጠላይ ስወቴ አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ አንተራ አጋሮ ቡንሾ እትሆ የዲያብሎስ ልጅ ዳውሎስ ቤት የጽድቅ ሁሉ ጠላት ሁላም በተባረከ የቀናውን የጌታን መንገድ ከማጣመም አታርፍምን? ሱፕዮ ተሞትቹ ዶ በሾክ ሸቶ ዳውራተ አሁንም እነሆ የጌታ እጅ ባንተ ላይ ናት። ሞትቹን ከተነክተ እውርም ትሆናለህ። ባልቻካ እስከ ጊዜው ፀሐይን አታይም አለ። ለነተ ጋርሾ ድላ ያን ጊዜ ጭጋግና ጨለማ ወደቀበት። ቱስቹና ጎሚቹ ድርስ በእጁም የሚመራውን እየፈለገ እየዞረ ፈለገ። አንገስነ መሰጋስረ ያየ በዚያን ጊዜ አገረ ገዢው ተቴና ረጎበ ከሸ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ሎ ሰሚዮረ ላይ ማለንቲ ሞትቹ ሎስ አገኒ ኢየሱስ አማኒዮ እዚህ ጋር ሐዋርያው ጳውሎስ ኮቢቾ ጳውሎስ እዚህ ኤልማስ የሚባል ጠንቋይ ውስጥ ኮነ ኪላንቾን
መንችራ ሲያየው ላወተ ትኩር ብሎ ሲያየው ይተላወተ ዓለም ላይ ያለ መንፈስ እሱ ውስጥ ነው ያለ። ከልከተኖ ባተታ ያንስይቶ ሲያየው ላወተ ተሞልቷል። አከኒው በክፋት ተሞልቷል። በትኛው በአመፅ ተሞልቷል። ከከችመተው በርኩሰት ተሞልቷል። ባተተው ያንን ሙላት አተው ብለው ምነው ይለ ቄስ በመሆን አይሸነፍም። ቄስ ጫቆ ዳፍረዳንዳ ያ ሙላት ቆው ይለ በሙላት ነው የሚሸነፈው። ወቅል ይላ ሃሌሉያ። ስለዚህ ጳውሎስ ያንን ሙላት ለማሸነፍ ተሞላ። እስቲ ያን ሙላት በሏል። ያን ሙላት ያን የሰፈራችንን ሙላት ያን የመንደራችንን ሙላት ዛሬ እዚህ ከተሞላ ሃሌሉያ። ዝም ብሎ የጌታ ባሪያ ነኝ በማለት አይደለም። ያንን ሙላት በዚህ ሙላት ያንን ስል ይገባሃል። ያንን የሰፈርህን፣ ያንን የጓዳህን፣ ያንን የመንደርህን፣ ያንን የስራህን፣ ያንን የንግድህን፣ ያንን የትምህርት ቤትን፣ ያንን የመስሪያ ቤትን ሃሌሉያ ያንን ሙላት ለዚህ ነው ለኤፌሶን ሰዎች መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ብዙ ቦታ በመኪና የበላይ ትሆናለህ፣ በእውቀት የበላይ ትሆናለህ፣ በቤት የበላይ ትሆናለህ የሚባል ስብከት አለ። እኛ እሱን ስብከት አንቀበልም። እኛ በመንፈስ ቅዱስ ሙላት የበላይ ትሆናለህ። ያለውን ሰው መንፈስ ሙላበት እንጂ ማንም አይበልጥህም በለው። ማንም ተሞላ እንጂ ይሙላብህ እንጂ ዛሬ ይምጣ እንጂ ዛሬ ይግባ እንጂ ሃሌሉያ። የጳውሎስ ስለበለጠ ነው ኤልማስ የተሸነፈው። ጳውሎስ ሮዳዳ ፍራት የሚያሲትና ኪላንቾ ቄሌው ጳውሎስ ባንዋያኒ እስራኤል ሮዳዳ ፍራት አሁን በዚህ በሶሻል ሚዲያ ላይ ይሄ ኤክስፖዝ የሚያደርጉ ሰዎች ከሌ እንዲህ አደረገ፣ ቄሱ እንደዚህ አደረገ፣ ቢሾፑ እንደዚህ አደረገ ሲባል አንተ እየከፈት ቢሾፕ ከሌን እኮ እንዲህ አሉት፣ ቄስ ከሌን እኮ እንዲህ አሉት ማለቱን ተውና ተሞላና አንተ የጽድቅ ጠላት የዲያብሎስ ልጅ የቀናውን የጌታን መንገድ ከማጣመም አታርፍም። አትጠቀማ ረጨ ዳረላቀ ቢሾፕ ቻቶ ገበታ ነው ቄስ ቻቶ ገበታ ነው ያቶራ ጉርቴ አርኮ ሱቢያጎ ካልተሞላ ማዘዝ አትችልም። ልንገርህ፣ ካልተሞላ ማዘዝ አትችልም። ካልተሞላሽ ማዘዝ አትችልም። ከተሞላ ግን ማዘዝ ትችላለህ። እረፍ የምትለው ያርፋል። ቁም የምትለው ይቆማል። ተው የምትለው ይተዋል። ሃሌሉያ ላይ ወምትለው ሀጅጋት ኡሪትሮ ካይትሮ ወማግትሮ አታይነን ሃሌሉያ። በዛን ሰዓት ያን ጠንቋይ እውር ሁን ሲለው እውር ሆነ። አገረ ገዢው ደግሞ አመነ። ተሞልተህ ስታዝ ሁሉ ያንተ ይሆናል። ነገሥታት ያንተ ይሆናሉ።
በክፋት የምትሞላው የቴክኖሎጂ ለውጥ ለማምጣት የሀገር እድገት ለማምጣት አይደለም። በክፋትና በአመፅ የምትሞላው ይሄንን የጽድቅ ወንጌል ለማጣመም ነው። አንተ የጽድቅ ጠላት፣ የዲያብሎስ ልጅ የቀናውን የጌታን መንገድ ከማጣመም አታልፈም። ዛሬ በእውነት ዛሬ እዚህ ጋር መንፈስ ቅዱስ ወርዶ ዛሬ ኃይል ወርዶ ዛሬ የእግዚአብሔር ቅባት ወርዶ ዛሬ ዓለም ላይ የሚንቀሳቀሰውን የኤልማስ መንፈስ በጌታ በኢየሱስ ወንድሜ እህቴ አባቴ እናቴ እስኪ እንሞላ ታያላችሁ። ከተማው ላይ ያለው ጸጥ ይላል። በእንደዚህ ላይ ያለው ጸጥ ይላል። ሰፈር ላይ ያለው ጸጥ ይላል። ዛሬ እንሞላ። ይሄ የመንፈስ ቅዱስ ሙላት ሲወርድ የኃይል ቅባት ይመጣል። መጽሐፍ ቅዱሳችን ላይ በመጽሐፍ ቅዱሳችን ላይ ያሉ የእግዚአብሔር ሰዎች ዘመኑን የዋጁት በመንፈስ ቅዱስ ቅባት ኃይል የራሳቸው ያደረጉት በመንፈስ ቅዱስ ቅባት ኃይል። መዝሙረ ዳዊት ምዕራፍ 23 ቁጥር 5 ላይ በፊቴ ገበታን አዘጋጀ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ሙሴ በኤርትራ ባህር ፊት ለፊት ቀባው፣ በፈርዖን ፊት ለፊት ቀባው። ባህሩም ተሸነፈ፣ ፈርዖንም ተሸነፈ። ሙሴ መገኑ ባህሩን ተምሩታ ባህሩ ቀላሜ ለማፈጥይ ፍሬውን ቀላሜ ሙሴ ካቡራሚ ሳምሶንን በፍልስጤም ፊት ለፊት ቀባው፣ በአንበሳ ደቦል ፊት ለፊት ቀባው። ፍልስጤምም ተሸነፈ፣ የአንበሳ ደቦልም ተሸነፈ። ሳምሶን ፍልስጤም ተልባ ቡራሚ ፍልስጤም ቀሊ ዳንኤልን በአንበሶች ፊት ለፊት ቀባው፣ የአንበሶች አፍ ተዘጋ፣ ዳንኤል አሸነፈ። ኤልሳን በዮርዳኖስ ፊት ለፊት ተቀባ፣ ዮርዳኖስ ተሸነፈ። አንተም ስማኝ፣ አንተም ዛሬ በአንተ ጠላት ፊት ለፊት በሚወጣ ፊት ለፊት በሚበላ ፊት ለፊት ትቀባለህ። በአንተ ፊት ለፊት በሚወጣ ፊት ለፊት በሚበላ ፊት ለፊት ትቀባለህ። ያው እኛ ጠላት ፊት ለፊታችሁ የለም የሚል ስብከት የለንም። መጥፎ ትንቢት ተናገርክ እንዳትሉኝ እንጂ ስትመለስ አንተ ዮርዳኖስ ፊት ነው የምትቆመው። ኤልሳ ከኤልያስ ሲመለስ ዮርዳኖስ ላይ ቆመ ይላል። አንተም ከዚህ ስትወጣ ራስህ ዮርዳኖስ ላይ ትቆማለህ። የምንለው ነገር ግን ምንድን ነው? ተቀብተህ ውጣ።
አለብን ገና ክርክር ብቻችንን ማንወጣው አለብን ገና ክርክር ብቻችንን ማንወጣው ከፈርዖን መንፈስ ነጥቀን ፍጥረትን ምናስመልጠው በስጋችን አፍረትም ቃላችን የማይሰማው የሳትነት ይምጣና አፋችንን አለብን ገና ክርክር ብቻችንን ማንወጣው ከፈርዖን መንፈስ ነጥቀን ፍጥረትን ምናስመልጠው በስጋችን አፍረትም ቃላችን የማይሰማው የሳትነት ይምጣና አፋችንን ይምጣና ያመንፈስ አለብን አይሰራ አለበኛ ማይሰራ ይምጣ ይምጣ አለበኛ ማይሰራ ወደ ጥልቁ ነገር ወዳለህበት ክብር መገኘት ወደምናይበት ወደ ጥልቁ ነገር ወዳለህበት ክብር መገኘት ሁሉ ተናገር አንተን ራስህ ሁሉ ተናገር አንተን ራስህ ወደ ጥልቁ ፈቀድ ወደ ጥልቁ ፈቀድ ወዳለህበት ክብር መገኘት ወደምናይበት ወደ ጥልቁ ፈቀድ ወዳለህበት ክብር መገኘትህ ወደምናይበት መናገር ካለብን ሁሉ ተናገር አንተን ራስህ ፊት ለፊት እስክታይ መናገር ካለብን ሁሉ ተናገር አንተን ራስህ አንለቅህም ኢየሱስ አንለቅህም በቃ በመንፈስ ተለውጠን እስክኖር አንለቅህም ኢየሱስ አንለቅህም በቃ በመንፈስ ተለውጠን እስክኖር እንደ ወርቅ የሚያነጥህ ያ የከበረ እሳት በላያችን ላይ ወርዶ ለመሻት እንደ ወርቅ የሚያነጥህ ያ የከበረ በላያችን ላይ ወርዶ አንለቅህም ኢየሱስ አንለቅህም በቃ በመንፈስ ተለውጠን እስክኖር አንለቅህም ኢየሱስ አንለቅህም በቃ በመንፈስ ተለውጠን እስክኖር አንለቅህም ኢየሱስ አንለቅህም በቃ
በረታ